ሰላም ጤና ይስጥልኝ እንደምን ዋላችሁ። ዕለታዊ መረጃዎችን ይዘናል። በቅድሚያም አርዕስተ ዜናዎቹን የምናሰማችሁ ይሆናል። የበላይ ዘለቀ ዕዝ ፋኖ 7 የኮንክሪት ምሽጎችን ሰብሮ ቁልፍ ወታደራዊ ጠቀሜታ ያላት ሻውራ ከተማን በቁጥጥሩ ስር አስገባም። የአለፋ ወረዳ መቀመጫ በሆነችው ሻውራ ከተማ ላይ በተደረገ ተጋድሎ ፋኖ በርካታ የአገዛዙ ወታደሮችን በመደምሰስ ከተማዋን በቁጥጥሩ ስር ማስገባቱ ታውቋል። ያላንዳች የሰብአዊና ቁሳዊ ኪሳራ ውጊያውን በበላይነት በመምራት ሻውራ ከተማንና በአካባቢው የጎላ ወታደራዊ ጠቀሜታ ያላቸው ሌሎች ይዞታዎችን የተቆጣጠረው የፋኖ ኃይል ዶሽቃ መሳሪያዎችን ጨምሮ በርካታ ጥርጥር ጥቁር ክላሽንኮቭ መሳሪያንና ከከባባድ መሳሪያ ተተኳሽ ቅንቡላዎች ጀምሮ ማርኮ ታጥቋል። የጦር ተንታኞች የክልሉ ርዕሰ መዲና ባህር ዳር ከተማን ለመቆጣጠር እጅግ ወሳኝ ስፍራ መሆኗን ሲያመላክቱ ሻውራን መያዝ ባህር ዳርን በጣት እንደመንካት ነው ሲሉ ይገልጿታል። መረጃውን በዝርዝር ይዘነዋል፣ ተሰሙታላችሁ። በተያያዘ ዜና አብይ አህመድ ለዩናይትድ አረብ ኤምሬትስ መልካም ፖለቲካዊ ፍላጎትና ጥቅሞች መስዋዕትነት የሆኑ ዘንድ የሰበሰባቸውን ወጣቶች በሐዋሳ እየመረቀ የቀይ ባህር ዘብ ነኝ እያለ በሚደነፋበት ተመሳሳይ ወቅት ጎንደር ላይ ሌላ ታምር ተሰርቷል ሲል የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። ድርጅቱ በህዝብ ግንኙነት መምሪያው በኩል ባወጣው መረጃ በጎንደር ሻውራ 2 ድሽቃ፣ 3 ብሬን፣ 1 ስናይፐር እና ከ315 በላይ ክላሽንኮቭ መሳሪያ ተማርኳል ብለዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በመካነ ሰላም ግንባር ሙደለላ ተብሎ በሚጠራው አካባቢ በተደረገ ተጋድሎ ከ20 በላይ ያገዛዙ ወታደሮች ሲደመሰሱ 11 ክላሽንኮቭ መሳሪያ ተማረከም። ወደ ጥላት ካምፕ ጥሶ በመግባት እርምጃ የወሰደው የፋኖ ኃይል ሞትና ቁስለኛ ካደረጋቸው ያገዛዙ ወታደሮችና ከማረካቸው መሳሪያዎች በተጨማሪ ቁልፍ ወታደራዊ ጠቀሜታ ያላቸው ይዞታዎችን በቁጥጥሩ ስር አስገብቷል። በተመሳሳይ ሰዓት በዚያው በመካነ ሰላም ግንባር ሰኞ ገበያ ላይም ከባድ ተጋድሎ ተደርጓል። የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ ተከትሎ ከነሙሉ ትጥቃቸው እጃቸውን ለፋኖ የሰጡ ያገዛዙ ወታደሮች የታድሶ ስልጠና እየተሰጣቸው ሲሆን የምህረት አዋጁን ባልተቀበሉ ወታደሮች ላይ የሚወሰደው እርምጃ ደግሞ ተጠናክሮ ቀጥሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን መነሻቸውን ከሸንዲ ወንበርም አድርገው የአርሶ አደሩን ሀብት ንብረት ለመዝረፍ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተወሰደ እርምጃ በርካቶች ተደመሰሱ። በውጊያው እርምጃ ከተወሰደባቸው የአገዛዙ ወታደሮች መካከል በቀጠናው የሚኒሻ ጠርናፊና የመከላከያ ሰራዊት መንገድ መሪ የነበረ አንድ ባንዳ ይገኝበታል። መረጃውን በዝርዝር ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን የዛሬ የካቲት 16 2018 ዓ.ም የእኩለ ቀን መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የበላይ ዘለቀ ዕዝ ፋኖ 7 የኮንክሪት ምሽጎችን ሰብረው ቁልፍ ወታደራዊ ጠቀሜታ ያላት ሻውራ ከተማን ተቆጣጠረም። የአለፋ ወረዳ መቀመጫ በሆነችው ሻውራ ከተማ ላይ ከትላንት የካቲት 15 2018 ዓ.ም ረፋድ ጀምሮ በተደረገ ተጋድሎ ፋኖ በርካታ ያገዛዙ ወታደሮችን በመደምሰስ ከተማዋን በቁጥጥሩ ስር ማስገባቱን የመረብ ሚዲያ የቀጠናው ዘጋቢ ለማረጋገጥ ችሏል። ያላንዳች የሰብአዊና ቁሳዊ ኪሳራ ውጊያውን በበላይነት በመምራት ሻውራ ከተማንና በአካባቢው የጎላ ወታደራዊ ጠቀሜታ ያላቸው ሌሎች ይዞታዎችን የተቆጣጠረው የፋኖ ኃይል ዶሽቃ መሳሪያዎችን ጨምሮ በርካታ ጥርጥር ጥቁር ክላሽንኮቭ መሳሪያንና ከከባባድ መሳሪያ ተተኳሽ ቅንቡላዎች ጀምሮ ማርኮ ታጥቋል። የጦር ተንታኞች የክልሉ ርዕሰ መዲና ባህር ዳር ከተማን ለመቆጣጠር እጅግ ወሳኝ ስፍራ መሆኗን ሲያመላክቱ ሻውራን መያዝ ባህር ዳርን በጣት እንደመንካት ይቆጠራል ሲሉ ይገልጿታል። በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሰው ካሳ ኮር ከአራቱም ክፍለ ጦሮች የተውጣጣ የፋኖ ሀድ በማቀናጀት ከትላንት የካቲት 15 2018 ዓ.ም ረፋድ አካባቢ ጀምሮ እስከ ምሽት እልህ አስጨራሽ ተጋድሎ ሲያደርግ ውሏል። በዚያው ወደ ውጊያ የአገዛዙን ጥምር ሰራዊት በመደምሰስ ከተማዋ በፋኖ ቁጥጥር ስር ገብታለች። በጀግኖች ተጋድሎ ከተማዋን ከመቆጣጠር ባሻገር ድሽቃዎች፣ ብሬኖች፣ ስናይፐሮች፣ በርካታ የነፍስ ወከፍ መሳሪያዎችን እንዲሁም በርካታ ተተኳሾችን፣ ተሽከርካሪዎችንና ሌሎች የአገዛዙ ኃይል የሚገለገልባቸው ወታደራዊ ቁሳቁሶችን በፋኖ ቁጥጥር ስር ማስገባት ተችሏል።
በዚህ ለአስጨራሽ ትንቅንቅ ነበልባሎቹ የመይሰው ካሳ ኮር ፋኖዎች ከ7 በላይ በኮንክሪት የተሰሩ ትላልቅ የቆም ምሽጎችን በመሰባበር በርካታ ቁጥር ያለው ያገዛዙን ወታደር ሞትና ቁስለኛ ማድረግ ችለዋል። ይህ በእንዲህ እንዳለ በከተማው የሚገኘው ትልቁ የወረዳው እስር ቤት ተሰብሮ ብልጽግናን ትቃወማላችሁ በሚልና የፋኖ ቤተሰብ ናችሁ በሚል በወቅታዊ ጉዳይ ታስሮ የነበሩ በርካታ እስረኞችን ማስፈታት ተችሏል። አውደ ውጊያው የዜና እስከተጠናቀረበት የካቲት 16 2018 ዓ.ም እኩለ ቀን ድረስ እንደቀጠለ ሲሆን ከሞትና ከምርኮ የተረፈው ያገዛዙ ጥምር ኃይል ከከተማዋ በመውጣት ወደ ኋላ እየፈረጠጠ ነው። ፋኖም እግር በእግር እየተከተለ እየደመሰሰው ይገኛል። አገዛዙ በዚህ አውደ ውጊያ ከሁለት ጊዜ በላይ የድሮን ጥቃት መሰንዘሩ ተሰምቷል። ይህ አውደ ውጊያ በድል የታጀበ እንዲሆን በአማራ ፋኖ ብሔራዊ ንቅናቄ ከጎንደር ጠቅላይ ግዛት ህዝብ በጌምድር ክፍለ ጦር ስር የጣናው መብረቅ ብርጌድ ወደ ቀጠናው ተጨማሪ ኃይል እንዳይገባ መንገዶችን ክርችም አድርጎ በመዝጋት በሻውራ ከተማ ውጊያ ላይ ለነበሩ ጓዶቹ ደጀንነቱን አሳይቷል። በተያያዘ ዜና አብይ አህመድ ለዩናይትድ አረብ ኤምሬትስ መልካም ፖለቲካዊ ፍላጎቶችና ጥቅሞች መስዋዕትነት የሆኑ ዘንድ የሰበሰባቸውን ወጣቶች በሐዋሳ የመረቀ የቀይ ባህር ዘብነኝ እያለ በሚደነፋበት ተመሳሳይ ዕለት ጎንደር ላይ ሌላ ተአምር ተሰርቷል ሲል የአማራ ፋኖ ብሔራዊ ንቅናቄ በህዝብ ግንኙነት ክፍሉ በኩል አሳውቋል። አለፋ ወረዳ ሻውራ ላይ ድንቅ ተጋድሎ ሲያደርግ የዋለው የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ሁለተኛ መይሰው ካሳ ኮር አለፋ ሻውራ የሰፈረውን ወራሪ ሙሉ በሙሉ ደምስሶ ከተማዋን ተቆጣጥሯል ብሏል ድርጅቱ በህዝብ ግንኙነት መምሪያው በኩል። እስካሁን በደረሰን መረጃ መሰረት በዛሬው የጎንደሩ ሻውራ ተጋድሎ 2 ድሽቃ፣ 3 ብሬን፣ 1 ስናይፐር፣ 315 ክላሽንኮቭ መሳሪያን ጨምሮ በሺዎች የሚቆጠሩ ተተኳሾችን ማርከናል ብሏል። ሰራዊቱ ሻውራ ከተማን ሙሉ በሙሉ ከጥላት ኃይል በማጽዳት ተቆጣጥሯል። ዝርዝር መረጃን ውጊያው እንደተጠናቀቀ የምናሳውቅ ይሆናል ነው ያለው አፋብን በህዝብ ግንኙነት መምሪያው በኩል። ፋኖ የቀጠናዊ ፍጥጫው የጨዋታ ቀያሪ ኃይል እንደመሆኑ መጠን የድርጅታችን አመራር ትግሉንና ጊዜውን የሚመጥን ተልዕኮን ለመወጣት በሙሉ አቅሙ እየሰራ ነው ሲል የአማራ ፋኖ ብሔራዊ ንቅናቄ በህዝብ ግንኙነት መምሪያው በኩል ባስተላለፈው መልእክት ጨምሮ ገልጿል። ወደ ሌላኛው መረጃችን አለፍን። በመካነ ሰላም ግንባር ሙደለላ ተብሎ በሚጠራው አካባቢ ላይ በተደረገ ውጊያ ከ20 በላይ የአገዛዙ ወታደሮች ሲደመሰሱ 11 ክላሽንኮቭ መሳሪያ ተማረከም። ወደ ጥላት ካምፕ ጥሶ በመግባት እርምጃ የወሰደው የፋኖ ኃይል ሙትና ቁስለኛ ካደረጋቸው ያገዛዙ ወታደሮችና ከማረካቸው መሳሪያዎች በተጨማሪ ቁልፍ ወታደራዊ ጠቀሜታ ያላቸው የጥላት ይዞታዎችን በቁጥጥሩ ስር አስገብቷል። በተመሳሳይ ሰዓት በዚያው በመካነ ሰላም ግንባር ሰኞ ገበያ አካባቢ ተዋ መገንጠያ ተብሎ በሚጠራው ስፍራ በተደረገ ትንቅንቅ በርካታ ወታደሮችን በመደምሰስ ጉልህ ወታደራዊ ጠቀሜታ ያላቸው ይዞታዎችን ፋኖ ተቆጣጥሯል። የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ ተከትሎ ከነሙሉ ትጥቃቸው እጃቸው ለፋኖ የሰጡ ያገዛዙ ወታደሮች የታድሶ ስልጠና እየተሰጣቸው ሲሆን የምህረት አዋጁን ባልተቀበሉ ወታደሮች ላይ ደግሞ የሚወሰደው እርምጃ ተጠናክሮ ቀጥሏል። በምስራቅ አማራ ቀጠና መካነ ሰላም ግንባር ልዩ ስሙ ሙደለላ ተብሎ በሚጠራው አካባቢ ላይ በተደረገ ውጊያ ፋኖ በጥላት ላይ ያን መራርና ኃያል ክንዱን በማሳረፍ ድል ተቀዳጅቷል። በመካነ ሰላም ዙሪያ ወረዳ 031 ሙደለላ ቀበሌ ሰፍሮ በነበረ ከፖሊስ ከሚኒሻና ከሰላም አስከባሪ የተውጣጣ የብአዴን ተላላኪ ኃይል ላይ የማያዳግም እርምጃ መወሰዱ ታውቋል። በዚህም የፋኖን የምህረት አዋጅ ባልተቀበሉ የኦህዴድ ተላላኪ ለሆነው ለብአዴን ተላላኪ በሆኑ የሚኒሻ የፖሊስ ጥምር ኃይሎች ላይ ትናንት የካቲት 15 2018 ዓ.ም እስከ ምሽት ድረስ በተወሰደባቸው የማያዳግም እርምጃ ከ20 በላይ የሚሆኑት ሙትና ቁስለኛ ተደርገዋል። በውጊያው 11 ክላሽንኮቭ መሳሪያ፣ 1 ሽጉጥ እንዲሁም በርካታ የደረትና የወገብ ትጥቆችም ከዚህ አልፎ ተተኳሾችም በፋኖ ተማርከዋል። በተጨማሪም ወታደራዊ ካምፑ ሙሉ በሙሉ መውደሙ ተነግረዋል። በተመሳሳይ ሰዓት በዚያው በመካነ ሰላም ግንባር ሰኞ ገበያ አካባቢ ተዋ መገንጠያ ተብሎ በሚጠራው ስፍራ በተደረገ ትንቅንቅ በርካታ ወታደሮችን በመደምሰስ ጉልህ ወታደራዊ ጠቀሜታ ያላቸው ይዞታዎችን ፋኖ ተቆጣጥሯል። በውጊያው ቁጥራቸው በውል ያልታወቁ በርካታ ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉ ከቡድን መሳሪያ ተተኳሽ ጀምሮ ክላሽንኮቭ መሳሪያዎች ከነተተኳሾቻቸው በፋኖ ተማርከዋል። በዚህ ተጋድሎ ከወደ ፋኖ የተወሰደባቸውን የከበባና የቆረጣ ማጥቃት መመከት አቅቷቸው ሙትና ቁስለኛ ከተደረጉ የአገዛዙ ወታደሮች በተጨማሪ ቀሪዎቹ ቁስለኞችን በበርካታ አምቡላንስና ፓትሮል ጭነው ወደ መካነ ሰላም ከተማ ፈርጥጠዋል። በሌላኛው መረጃችን መነሻቸውን ከሸንዲ ወንበርም አድርገው የአርሶ አደሩን ሀብት ንብረት ለመዝረፍ ሲንቀሳቀሱ በነበሩ ያገዛዙ ወታደሮች ላይ በተወሰደ እርምጃ በርካቶች ተደመሰሱ።
በውጊያው እርምጃ ከተወሰደባቸው የአገዛዙ ወታደሮች መካከል በቀጠናው የሚኒሻ ጠርናፊና የመከላከያ ሰራዊት መንገድ መሪ የነበረ አንድ ባንዳ ይገኝበታል። በተያያዘ በዚያው ቀጠና ከወደ ፋኖ የተወሰደበትን እርምጃ መቋቋም ያልቻለው ያገዛዙ ኃይል የህዝብ መገልገያ ጤና ተቋማትን ቤንዚን አርከፍክፈው በእሳት አቃጥሎ አውድሟቸዋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር የአርሶ አደርን ሀብት ንብረት ለመዝረፍ ወደ ገጠር ቀበሌዎች በተንቀሳቀሰው የአገዛዙ ሰራዊት ላይ ጥቃት ፈጽሟል። ትላንት የካቲት 15 2018 ዓ.ም መነሻቸውን ከወንበርማ ሸንዲ ከተማ ያደረጉት የአብይ አህመድ አገዛዝ ጨፍጫፊና ዘራፊ ሰራዊት በቡራ ፈር ቀበሌና በዴንድ ቀበሌ አቅጣጫ ወደ ህረጥ ቀበሌ ተንቀሳቅሰው ነበርም። የጠላት እንቅስቃሴ መረጃ የደረሳቸው በ109ኛ ኮር ስር የ88ኛ ክፍለ ጦር ፋኖዎች የስቦ መምታትና የቆረጣ ታክቲክ በመጠቀም በወሰዱት እርምጃ በርካታ ወታደሮችን ሙትና ቁስለኛ ማድረግ ችለዋል። ይህ በእንዲህ እንዳለ የክፍለ ጦሩ አንደኛ ሻለቃ ሸንዲ የመሸገው የጠላት ኃይል ላይ ጥቃት በመክፈት ተወርዋሪ ንስሮቿን ደግሞ መሀል ከተማ ስርጋ በማስገባት ጥቃት የፈጸመች ሲሆን በዚህም የአካባቢው የሚኒሻ ጠርናፊና የመከላከያ ሰራዊት መንገድ መሪ የነበረ እንዳልካቸው መኮንን የተባለ ባንዳን ከነ ግብረ አበሮቹ በመደምሰስ 3 ክላሽንኮቭ መሳሪያ ማርከው ወጥተዋል። በተያያዘ በዚህ ቀጠና ከወደ ፋኖ የተወሰደበትን እርምጃ መቋቋም ያልቻለው የአገዛዙ ኃይል የህዝብ መገልገያ ጤና ተቋማትን መድኃኒቶቻቸውንና ሌሎች የሕክምና ቁሳቁሶችን በመዝረፍ ተቋማቱን ቤንዚን አርከፍክፎ አቃጥሏቸዋል። በተጨማሪም ማህበረሰቡ ለማህበራዊ ፍትህ፣ ለመልካም አስተዳደርና መሰል ማህበራዊ ግልጋሎት የሚያካሄድበትን አስተዳደር ጽሕፈት ቤትን ሙሉ በሙሉ አውድሞታል። በተያያዘ ዜናም ፋሽስቱ አገዛዝ የምኒልክ ዕዝ ከፍተኛ አመራር የሆነው የአርበኛ ሻለቃ ሀብታሙ ደምሴ ቤተሰብን ወፍጮን ጨምሮ ሌሎች ንብረቶችን አወደመም። አገዛዙ የፋኖ ቤተሰቦች ናችሁ በሚል ነው በንጹሃኖቹ ላይ ይህን መሰል ውድመት የፈጸመባቸው። ፋሽስቱ አገዛዝ ብልጽግና ደቡብ ወሎ ዞን ወግዲ ወረዳ ከ100 በላይ ንጹሃኖችን የጨፈጨፈ ሲሆን ይህ ጸረ አማራ ተግባሩን አጠናክሮ ቀጥሎ በርካታ የአካባቢው ነዋሪዎች ንብረትንም እየዘረፈና እያወደመ ነው። ከዚህ ጋር ተያይዞ ወግዲ ወረዳ በአበየ ጉርባ ቀጠና ታችኛው ውልጮ ተብሎ በሚጠራው አካባቢ 016 ቀበሌ ውስጥ የአርበኛ ሀብታሙ ደምሴ አባት የሆኑት የአቶ ደምሴ አድማሱ መኖሪያ ቤት ላይ ከፍተኛ የንብረት ቃጥሎና ውድመት ዘረፋ በፋሽስቱ ሰራዊት ተፈጽመዋል። በተጨማሪም የዘራፊው አብይ አህመድ ሰራዊት በአቶ ደምሴ አድማሱ መኖሪያ ቤት በመግባት ተከማችቶ የነበረም 16 ኩንታል ጤፍ በአህያ ጭኖ የወሰደ ሲሆን ከዘረፋው የተረፈውን ሙሉ የቤት ንብረትና በአካባቢው ማህበረሰብ ዘንድ አገልግሎት ይሰጥ የነበረ አንድ እህል ወፍጮ በእሳት ለኩሶ አቃጥሎታል። አገዛዙ በአርበኛ ወላጅ እናትና አባት በተጨማሪ አጎቶቹን የአቶ ባንታ አድማሱን ሙሉ የቤት ንብረትና 15 ኩንታል እህል፣ የአቶ ግርማ ባተ 30 የንብ ቀፎን እንዲሁም የአቶ ሙልጌታ ባተ 3 ኩንታል እህል፣ የአቶ ተመስገን ካሳን ሙሉ የቤት ንብረቶችን አውድመዋል። ይህ ድርጊት በአርበኛ ሻለቃ ሀብታሙ ደምሴ ቤተሰቦች ላይ ያነጣጠረ የበቀል እርምጃ እንደሆነ አካባቢው ማህበረሰብ የመሰከረ ሲሆን የአቶ ደምሴ አድማሱ የህይወት ዘመን ንብረት በሆነው ወፍጮ ቤት እንዲሁም ቤትና ንብረት ላይ የደረሰው ውድመት በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣንና ቁጭትን ቀስቅሷል። የአርበኛውን ቤተሰቦች ንብረት ከአሁኑ ጋር ለሶስተኛ ጊዜ እንዳወደሙባቸው ነው የታወቀው። ይህን ጸረ አማራ ተግባር እየፈጸመ ያለው የሳይንት ተወላጁ የኦሮሞ ብልጽግና ተላላኪው ጀነራል ዘውዱ ሰጣርጌ ሲሆን በዚህ ደረጃ ወገኑን እየጨፈጨፈና እያስጨፈጨፈ ንብረት ሳይቀር እያወደመ ያለው ባለፈው ዓመት 2017 ዓ.ም ምዕራቡን የወሎ ቤት አማራ አካባቢ ከፋኖ ነጻ አድርጌያለሁ በሚል የማዕረግ እድገት በማግኘቱና በያዝነው ዓመት ያ የተባለው ውሸት ሆኖ በመገኘቱ ከብርሃኑ ጁላና ከአብይ አህመድ የደረሰበትን ከፍተኛ ውርደትን ለማካካስ እንደሆነ ለማወቅ ተችሏል። ይህ ድርጊት አርሶ አደሩ ለከፋ የምግብ እጥረትና ለኢኮኖሚ ቀውስ የሚዳረግ መሆኑን የሚገልጹት ነዋሪዎቹ ድርጊቱ ሆን ተብሎ ንጹሐንን ለማዳከም የተደረገ የጥፋት ዘመቻ ነው ሲሉ በመግለጽ ጦር መሳሪያ የታጠቀውን መፋለም እየተቻለ ያልታጠቀውን ሕዝብ መጨፍጨፍ ያገዛዙን ዓላማ በግልጽ ያሳብቃል ብለዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የኢትዮጵያ ሰብአዊ መብቶች ጉባኤ በደቡብ ኢትዮጵያና በአማራ ክልሎች የሰብአዊ መብቶች እንዲከበሩ ለፌዴራል መንግስት ጥሪ ያቀረበ። የኢትዮጵያ ሰብአዊ መብቶች ጉባኤ ደቡብ ኢትዮጵያና በአማራ ክልሎች እየተፈጸሙ ያሉ የሰብአዊ መብት ጥሰቶች ተገቢውን ትኩረት እንዲሰጣቸው ለፌዴራሉ ጥሪ አቅርበዋል። ጉባኤው ሐሙስ የካቲት 12 ባወጣው መግለጫ ግድያ፣ አስገዳጅ ስወራ፣ ጾታዊ ጥቃትና በጸጥታ ዘመቻዎች ሳቢያ በሲቪሎች ላይ የሚደርሱ ጉዳቶችን በሰነድ ማስቀመጡን ገልጿል። ኢሰመጉ በደቡብ ኢትዮጵያ ክልል የዛይሴ ማህበረሰብ የሚያነሳውን የልዩ ወረዳ አስተዳደራዊ ጥያቄን ተከትሎ የሚከሰቱ ግድያዎችን፣ የአካል ጉዳቶችና የንብረት ውድመቶችን መመዝገቡን ገልጾ ድርጊቱ ለረጅም ጊዜ ያለመፍትሄ መቀጠሉን ጠቁሟል። እንደ ጉባኤው ሪፖርት ግንቦት 4 2018 ዓ.ም መስከረም 29 ቀን 2018 ዓ.ም 5 የኢትዮጵያ ዜጎች ለማህበራዊ ፍትህ አባላት በክልሉ አድማ ብተና ፖሊስና በጋሞ ዞን ፖሊስ በቁጥጥር ስር የዋሉ ሲሆን እስካሁን ያሉበት ቦታ አይታወቅም ብሏል።
በተጨማሪም ታህሳስ 6 2018 ዓ.ም በዛይሴ ዳንሌ ቀበሌ ቦሎዳ አካባቢ በሴቶች ላይ የተፈጸመ የጾታዊ ጥቃት መመዝገቡን የገለጸው ድርጅቱ ጥር 21 ቀን 2018 ዓ.ም ደግሞ 4 ገበሬዎች በዛይሴ ልዩ ምርጫ ክልል በእርሻቸው ላይ ያሉ በጸጥታ ኃይሎች መገደላቸውን አመልክቷል። በዚሁ አካባቢ የካቲት 10 እና የካቲት 12 ቀን 2018 ዓ.ም በተከሰተ ግጭት ቁጥራቸው በውል ያልታወቁ ነዋሪዎች ለሞትና ለመፈናቀል መዳረጋቸውን ገልጾ ከአርባ ምንጭ ዙሪያ ወረዳ አስተዳደር ማብራሪያ ቢጠይቅም ምላሽ አለማግኘቱን አስታውቋል። ወደ ሌላኛው መረጃችን አለፍን። የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች የይገባኛል ጥያቄ የሚነሳባቸው ስፍራዎች ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ውሳኔ አሳለፈም። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች የይገባኛል ጥያቄ የሚነሳባቸው አካባቢዎችን በተመለከተ የተሰጠን ውሳኔ ዛሬ የካቲት 16 2018 ዓ.ም በወጣው መግለጫ አስታውቋል። ቦርዱ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉትን ምርጫ ክልሎችና ምርጫ ጣቢያዎችን ዝርዝር ለሕዝብ ይፋ ማድረጉን አስታውቋል። ይህንኑ ቦርዱ ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ ጥር 25 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልል መንግስታት መካከል አከራካሪ ሆነው የቆዩ የአምስት የምርጫ ክልሎች የይገባኛል ጥያቄ እስከሚፈታ ድረስ ውሳኔ አሳልፏል። በዚህም የሁመራ፣ የአዲ ረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አሳውቋል። የክልል ምክር ቤቱ ምርጫው በአካባቢዎች ላይ የተነሳው ይገባኛል ውዝግብ በህገ መንግስቱ ውሳኔ ሲፈታ መቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁ ምክር ቤቱ አሳውቋል። በመሆኑ ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛውን ጠቅላላ ምርጫ ከላይ በተጠቀሰው አግባብ ለመፈጸም የሚያስችለውን ህግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን አስታውቋል። ምርጫው አማራ ክልል ላይ ይደረጋል የሚለው ያገዛዙ ቅጀት መሆኑንም ብዙዎች ከወዲሁ እየገለጹ ይገኛሉ። ከ80% በላይ የሚሆነው የክልሉ አካባቢ በፋኖ ቁጥጥር ስር ባለበት ሁኔታ አገዛዙ እንዴት ምርጫ ሊያካሄድ ይችላል የሚለውንም ብዙዎችን እያነጋገረ ይገኛል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ የካቲት 16 2018 ዓ.ም ይዘናቸው የነበሩት የእኩለ ቀን መረጃዎቻችን እነዚህን ይመስላሉ። ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩ።